የዚህ ሰው ለውጥ ተመልከቱ። ፊቱ ላይ ያለውን ስብ ብቻ በመቀነስ ምን ያህል እንደተለወጠ አስተውሉ። የአጥንት ቅርጹ አልተለወጠም፣ የተለወጠው ስብ ብቻ ነው። ማንኛውም አይነት ትልቅ የለውጥ ጉዞ ወይም ግሎ አፕ ብትመለከቱ ተመሳሳይ ነገር ታያላችሁ። ይበልጥ ጎልቶ የወጣ መንጋጋ፣ በግልጽ የሚታይ ጉንጭና የተስተካከለ ፊት ማራኪ ያደርጋል። የፊት ስብ ሁሉም ነገር ይለውጣል። ግን ችግሩ ምንድነው? አብዛኛው ወንዶች የፊት ስብ እንዴት በትክክል ማስወገድ እንደሚችሉ አያውቁ። ዝም ብለው የማይረቡ እንቅስቃሴዎች ያደርጋሉ፣ ቀኑ ሙሉ ማስቲካ ያኝካሉ ወይም የተለያዩ የማይሰሩ ዘዴዎች ይከተላሉ። ዛሬ በዚህ ቪዲዮ በ5 ቀላል እርምጃዎች የፊት ስብ እንዴት በትክክል ማጥፋት እንደምትችሉ ላሳያችሁ ነው። 1. እብጠት ማስወገድ። የፊት ስብን ለማጥፋት ከመሞከር በፊት ለጥቂት ሰከንድ ቆም በልና ራስህን ጠይቅ። በደንብ ተኝቻለሁ? ትላንትና ጨው የበዛበት ምግብ በልቻለሁ? በቂ ውሃ ስጠጥቻለሁ? አብዛኛው ጊዜ ፊት ላይ ያለውን ስብ ሳይሆን እብጠት ነው። ጨው ስትበዛ ወይም ውሃ ስትቀንስ ሰውነትህ ውሃ ይይዛል። ያ ደግሞ መጀመሪያ የሚታወቀው ፊትህ ላይ ነው። ፊትህ ይለሰልሳል፣ ያብጣል፣ የመንጋጋ መስመር ይጠፋል። ይህ እውነተኛ ስብ ሳይሆን የውሃ መከማቸት ነው። መፍትሄው በቀን 3 ሊትር ውሃ ጠጣ። ጨው የበዛባቸው ምግቦች ቀንስ። በቀን ሰዓት ወይም 8 ሰዓት ተኛ። ይህንን ለ1 ሳምንት ብቻ አርግ። ፊትህ ይበልጥ የተስተካከለና የመንጋጋ መስመር የወጣ እንደሆነ ታያለህ። አንዳንድ ጊዜ ለውጥ የሚመጣው ስብ ማጥፋት ሳይሆን በሰውነትህ ውስጥ ያታገደ ውሃ በማስወገድ ነው። 2. ቅርጽን ማውጣት። አሁን ደግሞ ስለ እውነተኛ የስብ ቅነሳ እናውራ። ከሰውነትህ ውስጥ ስብ የት ጋር እንደሚቀንስ መምረጥ አትችልም። ፊትህ ላይ ብቻ የሚቀንስ ልምምድ የለም፣ እሱ ተረት ነው። ግን ጥሩ ዜና የሰውነት ስብ ሲቀንስ ፊትህም አብሮ ይለወጣል። ለብዙ ሰዎች መጀመሪያ የሚታወቀው ፊት ላይ ነው። ለዛ ነው ጥቂት ኪሎ ብቻ የቀነሰ ሰው መንጋጋ ወዲያው ጎልቶ የሚወጣው። መንጋጋው አዲስ አልበቀለም፣ ስብ ተሸፍኖ ነበር እንጂ። ስራህ መንጋጋ መፍጠር ሳይሆን የተሸፈነውን ማውጣት ነው። ጂም ውስጥ የምታሳልፋቸው ጥቂት ወራት ትልቅ ለውጥ ያመጣሉ። በትንሹ ለ2 ወራት ጂም ብትሄድ ፊትህ ላይ የሚገርም ለውጥ ታያለህ። ዋና ነጥቦች ላይ አትኩር። የምትበላው ካሎሪ በጥቂት ቀንስ። ጡንቻህ ለመጠበቅ በቂ ፕሮቲን ተመገብ። በሳምንት 3-4 ቀን ስፖርት ስራ። ውጤቱ ቀስ ያለ ቢሆንም ተስፋ አትቁረጥ። ሰውነትህ እየቀነሰ ሲሄድ ፊትህ ይከተለዋል። ያኔ ነው ያንተ እውነተኛ ቅርጽ የሚታየው። 3. ቁጣን መግደል። አብዛኛው ወንዶች ትኩረት የማይሰጡት ነገር አለ። አልኮል፣ ጭንቀትና የእንቅልፍ ማጣት ናቸው። እነዚህ 3 በሰውነት ውስጥ ጫና ይፈጥራሉ፣ ይህም ለፊት እብጠት ያዳርጋሉ። ባልተኛህበት ሰዓት ወይም አልኮል የጠጣበት ሰዓት ፊትህ ምን ያህል እንደሚያብጥ አስብ። የአጥንት ቅርጽ አልጠፋም፣ ሰውነትህ ግን በጭንቀት ምክንያት ውሃ ይይዛል። ስለዚህ የምትችለውን ተቆጣጠር። አልኮል ቀንስ፣ ጭንቀትህ አስተካክል። በቀን ለጥቂት ደቂቃ እንኳን ቢሆን ተንቀሳቀስ። በቂ እንቅልፍ ተኛ። አንዳንድ ጊዜ ፊትህ ስብ ስላለው ሳይሆን ስለቆጣ ነው የሚመስለው። 4. ገጽታህ አስተካክል። መልካም ለመሆን ወራት አትጠብቅ። አዎ ስብ ለመቀነስ ጊዜ ይወስዳል፣ ግን አሁኑኑ ቆንጆ መሆን ትችላለህ። ትክክለኛ የፀጉር አቆራረጥ ፊትህ ቀጭን እንዲመስል ያደርገዋል። የጎን ፀጉርህን ብቻ በመስተካከል የመንጋጋ መስመር ማጉላት ትችላለህ። እንደ ፊትህ ቅርጽ ትንሽ ፂም መተው ወይም ሙሉ በሙሉ መላጨት ፊትህ ይበልጥ ግልጽና ቅርጽ ያለው ያደርገዋል። የፊት ቆዳ ጥራትም ትልቅ ቦታ አለው። ቆዳ ንጹህና ጤናማ ሲሆን ፊትህ ይበልጥ ጎልተው ይታያል። እነዚህ ነገሮች ስብ አያጠፉም፣ ግን ፊትህ የሚታይበት መንገድ ይቀይራሉ። 5. የሰውነት ፖስቸር። ይህ በጣም የሚናቅና ወሳኝ ነገር ነው። የሰውነት ስብ 12% ቢሆንም እንኳን ፖስቸር ወይም ደግሞ አቋም ካላስተካከል መንጋጋ አይወጣም። ትከሻህ አጉብጠህ አንገትህ ደፍተህ የምትሄድ ከሆነ ፊትህ ዝልፍልፍ ነው የሚመስለው። አሁኑን አስተካክለው። ቀጥ ብለህ ቁም፣ ደረትህ ነፋ አድርግ፣ አንገትህ አቅናና አይን ለአይን ተመልከት። ወዲያው ለውጥ ታያለህ። መንጋጋ ይወጣል፣ አንገትህ ይረዝማል፣ ፊትህ የተስተካከለ ይሆናል። በራስ መተማመን ሰዎች አንተን የሚያዩበት መንገድ ይለውጣል። ማንም ሰው ያንተ የስብ መጠን አይለካም፣ የሚያዩት ያንተ ግርማ አቋም ነው። አንዳንድ ጊዜ ልዩነት ያለው ስብ ሳይሆን አቋምና በራስህ ላይ ባለህ ጉልበት ላይ ነው። እነዚህ 5 ነገር ካደረግ በአጭር ጊዜ ለውጥ ታያለህ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ይመቻችሁ።